እሺ በድጋሚ በሌላ ታሪክ እዛ ልጅ ወተት ጡጦ ይቀዳላትና ሙሉ አርጋ እናትየዋ ትሰጣታለች ማለት ነው። ከዛ ልጅየዋ አንድ ሁለት ከጠጣች በኋላ አንድ ሁለት ጉንጭ ማለት ነው ከተጎነጨች በኋላ ትሄድና እማዬ ሊያልቅብኝ ነው ቅጂልኝ ትላታለች። ከዛ እናትየው ስታየው ትንሽ ነው የጎደለው። አይ ቆይ ልጄ ትላታለች። ከዛ ደግሞ ትንሽ ትቆይና ትንሽ ጠጠጠጠት አርጋ ግማሽ ነገር ታደርሰውና ትሄድና እማዬ ሊያልቅብኝ ነው ቅጂልኝ ትላታለች። ከዛ አይ ቆይ ልጄ ትላትና ትመልሳታለች። ድጋሜ ደግሞ ትንሽ ጠጥታ ደግሞ ከግማሽ ዝቅ ታደርገዋለች ማለት ነው። ትንሽ ይቀረዋል። ከዛ ትሄድና እማዬ በቃ ይኸው ጨርሻለሁ እኮ ቅጂልኝ መልሰሽ ቅጂልኝ ትላታለች። አይ ቆይ ልጄ ብላ አሁንም ትመልሳታለች። ከዛ ስትመልሳት ልጅየዋ በቃ ፍርፍር ብላ ታለቅሳለች ማለት ነው። ቅጂልኝ ቅጂልኝ እያለች መሬት ፍርፍር ብላ ታለቅሳለች። ሊያልቅብኝ እኮ ነው አትወጂኝም እንዴ ቅጂልኝ ምናምን ትላታለች ማለት ነው። ከዛ ይዛ ትመጣና ወተቱን በጆግ ማለት ነው እናትየው ይዛ ትመጣና ከዛ ይሄ ጆግ ውስጥ ያለው ወተት ጡጦሽን የሚሞላ ሙሉ የሚሆን ወተት ነው ውስጡ ያለው። ስለዚህ ወተቱን አንቺ ጠጥተሽ ያለውን መጀመሪያ ያለውን ወተት ካልጨረሽ በስተቀር እኔ ስቀዳልሽ ወተቱ ሞልቶ ይፈሳል። አለበዚያም ደግሞ ባለው ላይ ስቀዳልሽ አንቺ አጠግቢም ሳጠግቢ እንትን ያልቅብሻል ማለት ነው ትላታለች። ስለዚህ መጀመሪያ ያለውን ጨርሽና ከዛ በኋላ ላይ እንደ አዲስ መቀዳልሽ ትላታለች። ልጅቷም ያለውን ትጨርስና ከዛ በዛ ላይ ሙሉ አርጋ ጆጉንም በጆጉ ያለውን ሙሉ ጨርሳ ትሄዳለች ማለት ነው እናትየው። ልጅቷም በድጋሚ ወተቷን መጠጣት ትቀጥላለች። ስለዚህ ምንድነው ከዚህ ደግሞ የምንወስደው አንዳንዴ ነገሮች እስከ ፈጣሪ ዝም የሚለን ማለት ነው። ነገሮች እንዴት ነው በቃ እስኪ ያልቁ እኛ አለን የምንለው ነገር ካለቀ በኋላ አዲስ ነገር ለመሙላት ሲፈልግ ውስጡ ያለውን ነገር ሙጥጥ አድርገን ከጨረስን በኋላ ነው አዲስ የሚሞላለን። አለበለዚያ ወይ ሞልቶ ይፈስብናል ወይ ደግሞ ያኛውን ሳናጣጥም ሳንጨርስ በላዩ ላይ ገብቶ እንትን ይልብናል ማለት ነው። የሆነ እንዴ ነው ይልበናል ማለት ነው። ስለዚህ መልካም ጊዜ መልካም ውሎ። ሁሌም ፈጣሪ ጊዜ ያለው ለማለት ነው። መልካም ውሎ። በሌላ ታሪክ ደግሞ እንገናኛለን።